እያለ ነው። ሂሳብ ምንድን ነው? ገንዘብ ክፈሉ፣ የበላችሁበትን የጠጣችሁበትን ሂሳብ ክፈላ። እኔ በዚህ አንድ አጥቢት ነው የጠጣሁት። የበላችሁበት እናንተ ክፈሉ። የዚህን ክፈሉ። የዚህ ስንት ነው? የአጥቢቱ 300 ብር። ቅጥንቱ አሞራ በዚህ አንድ ኩባያ አጥቢት 300 ብር። አንተ ልትበላ 100 ብር እሰጣታለሁ። በዚህ አንድ አጥቢት የጠጣሁትን 100 ብር እሰጣታለሁ። ኦቁ ልብ አድርጉ። ኦቁ ልብ አድርጉ። በዚህ አንድ አጥቢት የጠጣሁትን 100 ብር እከፍላታለሁ። ያው ተበልጣ ለአጥሚቱን ለሰጠችኝ እከፍላታለሁ። የአንድ ኩባያ አጥሚት የጠጣሁትን 100 ብር እከፍላታለሁ። ያው ለአንተ የምሰጠው ምንድን ነው? ሚስት ዩኒቨርሲቲ ትምህርት ጨርሳ ዲግሪ ጭና ልትመረቅ ነው። ሚስትህን እመርቅበታለሁ። ይሄንን ወይ ተገንዘቡ ጋር እማማ ዝናሽ ወይ ኑ ወደዚህ ልንገሮት። ሄለን ድፊባቸው የምትባል ልጅ ደከመኝ አይደለም ልነግሮት ነው። ተልኬ ነው። አዎ ምንድን ነው እንዴ? ተልኬ እኮ ነው። እስቲ የተላክባት ስንት ነው የሰጠችው? እሺ የተላክባት ስንት ነው? ለእማማ ዝናሽ እርጎ ግዛላቸው ብላ 5000 ብር ልካሉታለች። እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው በሉና ንገሩ። የታል ማይደረሰኝና ነው? አመሰግናለሁ። እኔ ጋር ነው አስቀምጬሎታለሁኝ። እንዴ እግዚአብሔር ይስጥልኝ በሏት። ገንተ ልኳል። ሂጄ አመጣለሁ ከባንክ ቤት። ባንክ አስገባኸው? አዎ ይቀመጥ። ለምን አሁን ላጠፋው ስለምችል ስመጣ ደግሞ ወንበዴም እንዳይዘርፈኝ ባንክ ቤት አስቀምጬሎታለሁ። 5000 ብር። አዎ ምንድን ነው የሁሉ የሰጠችው? ምንድን ነው? ድፊባቸው ሄለን ትባላለች። ባላለሽ? እኔ እንጃ አላወቅኩም። እማማ ዝናሽ ልጆች አሉ? ለመመረቁ ነው። ልጆች አሉሽ? የላትም ብዬ ባላላገባችም? አዎ። ስራዋ ምንድን ነው? ስራዋ እንግዲህ በጣም ጎበዝ ናት። የእርሶን ቪዲዮ የእርሶን ቴሌቪዥን በጣም ትወዳለች። ስራዋ ምንድን ነው? ለመመረቁ ነው። የእርሶን ቴሌቪዥን እርሶ የተላለፉበትን ቴሌቪዥን ታቀነባብራለች። እሱ ነው ስራዋ። 10,000 ብር ነው አልክ? ኧረ 5,000 ብር። 5,000 ብር ባንክ አስገባኸው? ከዛ ላይ ያው ለእኔ ደግሞ ትንሽ ቆንጠር አደርጋለሁ። ትንሽ ታክስ 5,000 ብር አይደል? አንዱን ሺህ ብር ትወስድ ይበቃኛል። አንዱ 1,000 ብር 3ቱ ለኔ 5 አይደል? 5 ነው። 2ቱ ለኔ ነው። 3ቱ ለኔ ባይ እኔ ሁሉንም ነው የምሰጠው። እኔ የሰው ገንዘብ አልፈልግም። ደግሞ 50 አለቃ ባዩሽ ደግሞ ትሰረኝ እንዴ? አሁንማ 100 አለቃ ልትሆን ነው። ጭራሹንም ጡረታ ወጣች ሲባል እንደገና እኔ እዚህ መታሰያት አንድ ፍሬ ልጅ ህጣን ናት። መርቋት። አሁን እማማ ዝናሽ ድፊባቸው ሄለን ትባላለች። ስሟ ማን ነው? ድፊባቸው ሄለን። ድርባቸው እኔ አያገባኝም። ድፊባቸው እስቲ በሉ። ግቢባቸው። ድፊባቸው እኔ እንዲህ ያደስም አይገባኝም። አታድክመኝ። ድፊባቸው ሄለን። ኩሪባቸው ሄለን። በሉ። ፊደል በሉ። በሉ መጀመሪያ ፊ በሉ። ከዛ ባ በሉ። እኔ አገባኝ
ነኝ እዛ ምንድን ነው ከመሬት ጎርፍ ያመጣው አቧራ ይመስል እያፈሱ እየሰየሙ ራሳቸው ነው የሚናገሩት። ኧረ በጣም የተከበረ ስም ነው። በጣም ብዙ ሰው የሚንቀጠቀጥበት እኔ አያዝልኝም እኔ በተለይ እዛ ሰፈር ያሉ ሰዎች አይወዱትም ይሄን ስም። እማማ ዝናሽ አንተ ባመሰገንክልኝ ይበቃኛል። በቃ እኔ ስሟን እጠራለሁ፣ እርሶ መርቋት። ድፊባቸው ሄለን በቃ መርቋት። ትፊባቸው ሄለን? አዎ ሄለንማ ስም ነው። በቃ ሄለን በሏት። አዎ በሏት። ወይዘሮ ነው ወይዘሪት መሰለኝ። ወይዘሪት ሄለን? አዎ ወይዘሪት ሄለን። እሺ የሰጠሽኝን አመስግኜ ለመቀበል ያብቃኝ። ባንክ ገብቷል፣ ሌባ ይነጥቀኛል። ተቀብያለሁ በሉ አንቱ። ተቀብዬ ባንክ ገብቷል፣ ሌባ እንዳይነጥቀኝ። በእጄ ጨብጬ ተቀብዬ ቆጥሬ ተረክቤያለሁ በሉ። ያው ነው አጥምጭስ ነው ያሉት ልጆቹ። አይ እሷ እንድታምነኝ ነው እንድታምነኝ። አሁን ይከቡብኛል እኮ እንድታምነኝ ተቀብያለሁ በሉ። ተቀብያለሁ ስል ሌባ ጥሩጭ ዙሪያውን ነው። ኦ በቃ ሄለን መራህብኝ ለሌባ። ጮክ ብዬ እንደዚህ ምን ዳምሳ አለቃ ባዩሽ አለች አይደለ? እንደ ለሷ አይናገሩም። ኦይ ያዲስ እሷ አምሳ አለቃ አለፈ 100 አለቃ ልትኮን ነው። በቃ አመሰግናለሁ ብላለች። ይኸው ተቀብላለች። አዎ በቃ ጾም ሲፈታ እርጎ ጠጡበት ብላለች። እሺ በቃ እሺ። ወዬ አንዴ ከንሳ አባቶ ጋር ፎቶ ላንሳዎት። ፎቶ ላንሳዎት ከንሳ አባቶ ጋር እንኳን ተነስቶ አባቴ ከማንም ጋር ስታነሳ አይተውል የለም እዚህ በደንብ 5-6 ጊዜ አንሳኝ። ተነስቶ አባቴ ጋር እሺ። ጠዋት ቅቅላችንን ቅቅሉ በቃሪያና በነጭ ሽንኩርት ወጥ አይሰራም። መንፈስ ቅዱስ አሐዱ አምላክ ይምጣ። መንፈስ ቅዱስ ተኛ ጋር ያለው ተኛ ይሁን። አተካክላ አከፈትከውም ቴሌቪዥኑ ጠፋ። አተካክለ ክፈተው በአባትህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ይምጣ መንፈስ ቅዱስ ተኛ ጋር ያለው ተኛ ይሁን። አሜን አሜን። አብሮ ተኛ ጋር ሰው ይጣመም ምንም አይደለም። ምንድነው ቢጣመም ተፈጥሮ ነው። ችግር የለውም። እንዴት ያለ ጉድ ነው! ችግር የለውም። መጣመሙ ምን አደረገ? ተፈጥሮ ነው። እንግዲህ ምንድን አላደርግም፣ አልሄድም። የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ ብዙ ሰው አልሄድም። ድሮ ተቀመጥኩኝ፣ አልሄድም። ባጭሩ ልንገርህ፣ አልሄድም፣ አልፈልገውም። እኔ ልንገርህ የፈለገ ነገር ኦኬ። ምክንያት አለ አንተ? አዎ ምክንያት፣ የራሴ ምክንያት አለ። አልሄድም። አገሬ ኢትዮጵያ ነች። አልሄድም። ወደዛ ሌላ ውስጥ አንግባ። ልንገርህ ስንት አሰቃይተውኛል። በዛ ትንጣጡ 30 ዓመቴ ከመጣብኝ አስረውኝ ነው፣ አንገብግቦኝ ነው የመጣሁት። አልሄድም። አፉ በለኝ እኔ አላወኩም።
ልመታ ነው እሺ ማን ያስቸገረው ንገረኝ ጮክ ብለው ሲሉ እኮ ነው ደግጬ መጣች ያጠን በዚህ ጭቋን ነው ሞተው በዚህ በቤት ነው ቢይዝ ኑሮ ያውጋት ነበር ግደኛ ቢመቾት ኑሮ